ነገሮች ሰምታል የተፈጠረው ያ እኔ አሁን ቤታን ቤት ያስገብቼ ጠይቂያት ነበር። አሁን ዮኒ ይሉኛል። እኔ በጣም ያስቁኝ ሰዎች ዮኒ ሲሉ ዘግቼ እኮ ነው የመጣሁት። 1000 ሰው ገልብጬ። እሺ ምን ተፈጥሮ ነው ብሮ? ኖ እኔ ቤታን ጠየኳት። አረኛ ጸብ የለንም አለች። አዎ እሱን ነው እኔ እስከማውቀው ድረስ ልጆቹ ነው የተጣሉት። ልጆቹ ደግሞ ያው እርስ በርስ ትንሽ አየር መያዝ ከፈለጉ ኖርማል መልቀቅ ነው። እታች ያሉት ማለት ደጋፊዎች። አዎ ደጋፊዎች። እሱን እኮ ነው ታች ቤት የምለው። ሁለተኛ ዲቪዚዮን። ግን አንተ እኔ እንዳልኩትም አንተ ራስህ በጣም ደስ የሚል ቦታ ላይ ስላለ እኔ እንደ አንድ ግለሰብ በጣም ደስ ይለኛል። ምክንያቱም ሰዎችን በማስማማት ውስጥ ነው አሁን ላይ ያለው። ዮኒ በእውነት ይሄ አሁን ሁሉም ሰው የማንም ደጋፊውን መታችሁ ማክበር አለባችሁ። ዮኒ የሁላችንም ታላቅ ሆኖ ሚዲያው ላይ ትልቅ ቦታ ይዞ የቆየ ነው። አሁንም ቢሆን መልካም ነገር እየሰራ ነው። ስትናኩት ነው ሰው የሚነካችሁ። ትናንት አሁን የሆነ ቦታ ገብተህ ሲያስወርዱ ምናምን የሆነ ነገር ሲያደርጉ ታግሳቸው ላሽ ብለህ ተቀይሰሃል። ገባ ለመሰለህ አንዳንዴ የማይመጥን ቤትም መግባት የለብም። ችግሩ ያ ችግሩ አንዴ ምናምን እያለ ከሚያወራ ሰው ጋር ሰምተህ ነገሮችን አታበላሽም። አንዴ ድል ትሰጣለህ። እንደ ሰው አክብረህ ገብቷል፣ አክብረህ ትገባለህ። አንዴ ትገባና ትሰማቸዋለህ። አይ ካሉ ጥለህ ትሄዳለህ። አለቀ። ሰው የማይረዳው ምን መሰለህ፣ እነዚህ ሰዎቹ የማይረዱት አንዳንድ ነገር አለ። የሰው ልጅ የማይረዳው አንተ እየተነካህ ጸጥ ብለህ ቁጭ በል አይባልም እኮ። ትክክል። ሳይነኩ ተናክተህ አታውቅም። አንተ በሆነ ሰዓት መቼ አልወድም። አንተ ብቻ አይደለም እኛም እኔም አሁን ሙዳችን ሲነካ ማንም ዝም ይላል ብዬ አላስብም። ሶሻል ሚዲያ ላይ ሁሉም ገባ። ምንም የሚያስፈራ ነገር የለም። ግን አሁን ያየሁት ምንድን ነው፣ ታች ዲቪዚዮኖች አረጋጉት። ብትችሉ አስታርቋቸው። ደጋፊዎቹን የተጣሉት ደጋፊዎቹን እንደምንም እንዴት እንደምናስማማ ደጋፊዎቹ ሄርምዬ እንዴት ነች? ደጋፊዎቹ ታች ዲቪዥን ያላችሁ ብትችሉ ስህተት ቢኖር እንኳን ቢታረቁ ነው የሚሻለው። ቢጣሉ አይደለም አብረው ቢሆኑ ቢስማሙ፣ አብረው ጌም ቢጫወቱ፣ አብረው ሁለቱም ጥሩ ነገር ቢያደርጉ ነው የሚጠቅማችሁ ለእናንተ። ግን ታች ቤት ያላችሁ ስትርመጠመጡ ማየት እንዴት ያስጠላል። ሰው ባልተናገረው በግድ ተጣላልኝ፣ በግድ ስደብልኝ ምን የሚሉት ነው? ምንም ያልገባቸው ሰዎች ተስተካክሏል ይመስለኛል። ተስተካክሏል። ቤታ በእውነት ዮኒ እኔ አንድ ነገር የሆነ አጋጣሚ ሆኖ እኔና ጅቦ ያውን ስናሾፍ ነው የምታቀና አላጋጮች ናቸው። ግን በሰው ልጅ በማላገጥ ውስጥ ቁም ነገር አለ እና አጋጣሚ ማን የተጫወትን አንድ ልጅ ገባ። የገባው ልጅ እህት አለችው። ልጁ የእንትን ብቻ እንደ ብዬ እንደምገልጽ አላውቅም። የሚያመው ልጅ ነው፣ ማውራት አይችልም እና ቲክታክ ይጠቀማል። እንደዛ ዝም ብለን እያወራ ነው ምናምን ሰዎች እያገዙት መጡ። አጋጣሚ ነው በቃ እኛ እያሾፍን ነው። ልጁ ደግሞ መታገዝ የሚፈልግ ልጅ ነው። መታገዝ ሲባል በቃ እየታገዘ ሰዎች እያገዙት ባሉ ሰዓት ቤታ መጣችና ሁለት አንበሳ ምናምን ስታወርድ ደነገጥኩኝ እኔ። ገብቷል። ልጁ ማውራት አይችልም። ደስታውን ብታየው ምናልባት ሪከርድ ተደርጎ አይተው ሊሆን ይችላል። ደስታውን ብታየው የታመመ ሰው በሰዎች ላይ ብዙ ነገር መደሰት ይችላል። ገባ ዮኒ? አንተ ባለፈው የሆነች ልጅ አስገብታት ነበራ። እዚህ አስገብታት ሰዎች ሲያግዟት የልጅቷን ፈገግታ በአንተ ህይወት ውስጥ ታየዋለህ። ገብቷል? አሁን አንተ ባረከው ነገር ደስ ስራ ሆኜ ከታች ሆኜ ያየው ነበር።
እና አንዳንድ ጊዜ እንደዚህ መልካም ነገር ያላችሁበትን ስልጣን በመልካም ነገር ብትጠቀሙበት በጣም አሪፍ ነው። እና አንተ የምታረገው ነገር በፊትም እኮ እንሞክረዋለን እኛ ስለማናስጮህ ነው እንጂ እኛ ቪዲዮ ቅረጹን እንትን አድርጉልን ብለን አንወጣ። we don't do that። ሰዎች ሲረዱ ተረዱ፣ እግዚአብሔር ብድሩን ይከፍላል አከተመ እንጂ ሶሻል ሚዲያ ላይ እንዲረዱ ተብሎ እንዲጫጫዋልኝ እኔ ፈልጌም አላቅም አልፈልገውም። ለምን ጥቅም የለው። ከልብ ከሆነ ጩኸቱን አትፈልገው። ለማስመሰል ከሆነ ግን ጩኸቱን ትፈልገዋለህ። ገባ? ብዙዎቹ የሚያደርጉት ጩኸቱን ለማስጮህ እንጂ ለመርዳት አይደለም። ግን ቤታ በድብቅ መታ ቤት ውስጥ እንኳን አልገባችም። ሰጥተው ለልጁ ተቀየሰች። ስንጎትታት እንኳን አልገባችም። እግዚአብሔር ይስጣት በእውነት ይሁን እግዚአብሔር ይስጣት። አይ ካደረገች እግዚአብሔር ይስጣት። አይ አትሰጥም አልልህም። ትረዳለች፣ ታግዛለች። አታረግም አልልህም። አይ የሚያግዙ ብዙ ናቸው ሶሻል ሚዲያ ላይ የሚያግዙ የሚረዱ ወንድምና እህቶች አሉን። እግዚአብሔር ይስጣቸው። ያሁን አንተ ተሰሚነት እንዳለ አንጻር ገብቷል። እንደዚህ አሁን ቦታ ያላቸውን ሰዎች እንደ ምክር እንደ ሀሳብ አያትህ እያለቀሰች ነው እያሉ ነው ሄድና በብላት ተው፣ በእናትህ እኔ አዝኛለሁ። እኔ ራሴ ተው ዮኒ ተው፣ እግዚአብሔርን ተው ነው ልንገርህ፣ እኔ ቤተሰብ ጋር የሚሄድን አልሰማም አባቴ። እኔ እውነቱን ልንገርህ ጃፒ፣ የፈለገ ብንጣላ የፈለገ ነገር ቢሆን እግዚአብሔር ምስክር፣ የአንተም ቤተሰቦች ጫፋቸው ጋር አልደርስም። ጫፋቸውን ነው ማወራ፣ አይደረስም። የአንድ ሰው ጋር ተሳስተ ነው ይባላል። ገባ? ከአንድ ሰው ጋር ከቤተሰብ ብትነካካ ግን ሆል ታይም ከአንድ ሰው ጋር በተጣላ ቁጥር የቤተሰብን ጉድ አወጣለሁ እያለ የሚል ሰው ጋር ምንም ማዘኔታ የለኝም ነው ማወራ። ግልጹን ነው የምናገረው። እኔ ማስመሰል እኮ እችላለሁ። ኧረ ምንም ችግር የለም ኧረ ምናምን ማለት እችላለሁ። አላስመስልም። እኔ ግን ከታረመስ ያ ሰው ከታረመ፣ አዎ ትክክል፣ ከታረመ ታረመ። አሁን እኮ ለዛ እኮ ነው አሁን እኔ አንተን እንደ ሽማግሌ ሚዲያ ላይ እንደ አስታራቂ ባስቀምጥ እኔ ሳልሆን በቃ እንደው አንተ ፈቅደ ሰዎችን በማስታረቅ ሰዎችን በማግባባት ለምን ጋቢና ጭራ ይዘልኝ አትመጣም? በዚያ ከልክላለሁ። ከኢትዮጵያ ነው ማስመጣለህ። ጋቢው ሳይሆን አይሮ እኮ ነው። ለዛ ነገር ብቁ ነው ስላሰብኩ ነው። ኖ መሆን ባለበት ጊዜ የሚያስፈልግ ጊዜ እናስታርቃለን፣ ግዴታችን ነው። ተግባባን? እውነቴን ነው የምነግርህ። አሁንም የምነግርህ ምንድን ነው ልጆች ጋር የሚሄድ እናት ጋር አባት ጋር የሞተ ሰው ጋር የሚሄድ ቢንጠለጠል ደስታዬን አልችለውም። አይጠቅም። ትናንት እንደዛ የሚያደርጉትን ሰዎች እኮ እያስታረክ ነበር። ኖ አስቆምናቸው እኮ ያ በቃ እሷ ማቆማለቻ። አስቆምናቸው ነው የምልህ። ገባ? አስቆምናቸው። አንተ አስቁማት። አንተ ጓደኛ ከሆነች ከተጣለች ከሰው ጋር ያንን ሰው ትዘግዝቀው፣ አይመለከተኝ። እኔ አንድ ነገር ልንገር፣ ሆን አንድ ቀን አውርቻት አላቅም። ሰድባኛለች፣ ሰድቢያታለሁ። ሚዲያ ላይ ነው በቃ እነዚህ ኮንታክታችን አይደል። ሰድባኛለች። እኔ አሰማሃለሁ ከፈለክ የሰደበ እንዴት አርጋ እርግጥ አርጋ እንደሰደበችኝ። ግን በደረሰባት ነገር አሁን ላይ ምንም አልደረሰባትም። ለፈለፈች፣ ተከሰሰች። 4 ነጥብ። ግን ልጄን ሰጥቻለሁ ለሰው ዋቴ ሌባ በላት። እቺ እቃቅ አስመሳይ ሰዎችን አልወድም። እኔ እንደፈለግክ ብትለኝ አስመሳይ ሰው አልወድም። እሷ እንቁርቲ ጉቶ ብትለኝ አይመቹኝም። የማይመቹኝ እኔ ብቻ አይደለሁም። ሰውን ማየት ትችላለህ። ጉቶና እንቁርቲ እንኳን እውነትህን ነው። በቃ አለቅ። ገባ? ጉቶ ብትል ቅንቅናም ያለቅስ። አሁን ሞጣ የፈለገ ነገር ይላል። አይሞቀኝ አይበርደኝ። ለምን ቤተሰብ ጋር አይመጣም? ሞጣ አራዳ ነው። ቤተሰብ ጋር አይካሄድም። ሰው እኮ ያያል እኮ ማይምሰለ ሰው ይታዘበሃል። ስትናገር ምን ስትል የት ድረስ ነው ይህ ሰው የሚሄደው ብሎ ይጠይቃል እኮ። ሰውን መናገር ይቻላል። እኔን መናገር አልኩ። ጃፒን መርገጥ ትችላለህ። ቤተሰቡ ጋር ትድረሱ ነው። ይሄ ትክክለኛ መልእክት። ይሄን አልሰማ ያለ ሰው ነገሩ ደርሶበት ሲያለቅስ ሳይ ደስታ ነው የሚሰማኝ። ለምን ስትነግረው ካልሰማ የሚያስለቅሰው ምኑ ነው? ሲደርስበት አለቀ።
እሺ ማኛው ቤተሰቤን ሰድበዋል የሚል ሰው ዮኒ ማኛ ጋር ይምጣ። የኔም ቤተሰብ ሞልጫዋል፣ የኔም ቤተሰብ አዋርዷል፣ የኔም ቤተሰብ እንዲያርባል ነው የለም። ስለዚህ እኔም ቤተሰቤን የነካ ሰው መልቀቅ የለብኝም ማለት ነው። ቤተሰብን የነካ እርገጥ ራሱን ሰው ቤተሰቡን አልኩ እኮ የኔ ቤተሰቦች ተነክተው ቤተሰብ መንካት ይችላል። ኢንፎርሜሽን ሙሉ መጥቶልኛል። አልነካ እንኳን እሱ አይደለም የራቁት ፎቶአቸው መጥቶ ግደለኝ አላሰጣም ሞተች አዶንዱ የራቁት ፎቶአቸው ያለኝ ሰዎች አሉ። አሮንኬ አውጥቼ አላረግም። ለምን ሊሚት አለ። ጸብ ላይ ሊሚት መኖር አለበት። ከሊሚት ያለፈ ጊዜ ምን ይሆናል? ዋጋ ያስከፍላል። የሆነ ሰው ጋር የልብ ልብ ተሰምቶ ትጣላለ። የዛኔ መቀመቅ ይከታል ያሰው። ያንን ነው የምናገረው። ስለዚህ አሁንም እሷ ማድረግ ያለባት ኮምፕሊትሊ ጸቦቿን ከተጣላቸው ሰዎች ብቻና ብቻ ታድርገው። አከተም እኮ አሁን እኮ እንደዛ አድርግ ያለው እና ይቅር በሉኝ ብላለች። አላየንም ስትል እንስማ። በቃል አቀባይ አይደለም ራሷ ወጣ ስለ ወርቁ አይተነው ነው ይቅርታ የጠየቀችው። ሌሎቹን አልጠየቀችው። በጌታ ፍቅር ይዘናል አንተ ነህ ወሳኝ ነው። ሙሉን ወጣ እኔ መጭበረበር ሰው አይደለሁ። የከተማ ልጅ ነኝ አባቴ። ወርቁ አይተነውን ቪዲዮ አንሱልኝ፣ የወርቁ አይተነውን እንደዚህ አድርጉልኝ እንጂ ያለችው ሌላውን ሰው አላለችው። ሌላ ማን ነው ደግሞ ሌላ የተነካል? ሁሉንም አይደለ እንደ ቤተሰብ የሰደበችው። የማን ቤተሰብ ቀረ? ለምሳሌ የማን? የኔ ቤተሰቦችስ? ቤታዮ ጸበኛ ነን ከኔ ጋር። ቤተሰቦቿ ምን አረጉ? ቤታዮ አሁን እኔ ቤት ገብታ አልኩ እኮ ይቅር ብያታለሁ። ቆይ ምን አረጉ? እሷ የራሷ ጉዳይ ነው ገብቷ። ግን የቤታዮ ቤተሰቦቿ ምን አረጉ? አባቷ ምን አረገ? እናቷ ምን አረገች? ምንም አላረገም። ምን አረጉ? ለምን ሰደበቻቸው? ያ የጉቺ ቤተሰቦች ምን አረገቻቸው? ጉቺን ትርገጣል። ምን አረጉ? የሌላውንም ማምጣ። የማን ቤተሰብ ነው? ምንድን ነው አንተ ቤት የሰርጀሪ ገረድ እያሉ የሚጽፉልኝ? አንዳንዶቹ ያው ተናደውባል። በምን እንደሆነ መቼ አወቅኩኝ። ነገራቸው ውስጥ እኔ አንድ ነገር ልንገራቸው። አይሞቀኝ አይበርደኝ። እኔ ራሴን የምሰድብ ሰው ነኝ። አይደለም እናንተ ሰድባችሁኝ። ራሴን የምሰድብ ሰው ነኝ። እኔ ደግሞ ማለት ነው እውነት አሁን ባየሁት ነገር ቤታ ባረገችው ነገር እኔ ማንም ገረድ መሆን አልችልም፣ ግን ባረገችው ነገር በጣም እንደወዳት አደረገኝ። ከተመቸች ተመቸች። እኔ አንተ እሷ ስለተመቸች እኔ አንተ ትደብረኛለህ ማለት አይደለም። ወደድኳት፣ በጣም ነው የወደድኳት። ለመሰለ በሆነ ቦታ ላይ እየመጣች ታረጋለች። እቺ ምርጥ እህታችን ነች። እኔ ቤታ ድሮ ሰዳደብ ነበር ከእሷ ጋር። ትመች ምን እኔ ችግር የለብኝ እሷ ብትመች። አንተም እንደማይደብርህ አውቃለሁ። አንተ ምርጥ ያዳዳ ልጅ ነህ ዮኒ። ቂም ብትይዝባቸውን ሰዎች ቀርበህ ተው በቃ እያልክ አትሸመግልም ነበረ። የእውነት ዮኒ የአራዳ ልጅ እንደሆነ የምታውቁት ያን ሁሉ መከራ እያደረሱበት በተናገረው ነገር የእንደዚህን አካባቢ ሰው ተናግሮ ምናምን ትላላችሁ። እሱ የተናገረው ግን ለምንድን ነው ብላችሁ ጠይቃችሁ አታውቁም? ያውቁት በደንብ ያውቃሉ። ለምን እንደሆነ የኔ ጸቤ በምን እንደሆነ ምናምን ያውቃሉ። አሁን ግን እግዚአብሔር ይመስገን ብዙ ሰው አንደርስታንድ እያደረገ ሄደዋል። ገባ ብዙ ሰው እየገባው ሄደዋል። ብዙ ሰው ተረድተዋል። ብዙ ሰው እንትን ብለዋል። ለዛ ነው እኔ ቤተሰቦችን ልጆች የሚነኩ ጋር አይመቸኝም። የምትደራረሱ አላችሁ። አንተም ቤተሰብን ሲረግጡ የምትረግጣቸው ሰዎች አሉ። ቤተሰብን የማይነካ ሰው ጋር ቤተሰብ ጋር መድረስ አስፈላጊ ነው ብዬ አላስብም። ገባ እናንተ ሊሆነ የኔ ግን የፈለገ ቤተሰብ ጋር ቢሄዱ ቤተሰብ ጋር መድረስ አልወድም። ለምን አልነኩኝም። እንደፈለገ ቢሆን ራሴን ያሳመንኩት ምንድን ነው? ማንም ሰው ያ ሰው ለተናገረኝ ቤተሰቡ ጋር የአንቺን ቤተሰብ ብዬ አልሄድም። ፈወ ጥቅም ስለሌለው እነዛ ሰዎች ምንም አላረጉኝም። እኔ ምንም በፈለግከው ውሰደው ምንም አላረጉኝም። ያ ሰው የኔም ቤተሰቦች ስለተናገረ እነዛ ሰዎች ተናገሩ፣ ያ ቤተሰቦች ተናገሩ ማለት አይደለም። ይሄን አምናለሁ። ስለዚህ የፈለገ ደረጃ ጥግ ድረስ ቢሄዱ ቤተሰባቸውን አልነካ፣ እናት አትነካ፣ አባት አይነካ። እሱን ግን ታቀኛል፣ አቀውሳል፣ አልነካ፣ አቀውሳል። የእኔ ነው የሚያማቸው ማንም ከሚናገራቸው በላይ
ዮኒ ማኛ ሲነካቸው ነው የሚጮሁት እንጂ ማንም ቢረግጣቸው ቤተሰባቸው ምናቸው ቢነካ ምንም አይሉ። እውነቱን ልንገርህ፣ ለዛ ነው አሁንም አንተ እውነተኛ በጥሩ የምታያት ከሆነ ሄለንን ለአንተ ስል ቅማሉን ላቁመው ላሁን ለአንተ ስል አንተ ስላለ ልነግርህ ነው። ገብቷል? እሷን መንገር ያለብህ አንቺ ስትታይ ደግሞ ሳይደርሱባት ነው። ሄለን የደረሰባት እዚህ ሶሻል ሚዲያ ላይ አንድ ሰው ካለ አንገቴን እንሰጣለሁ። ኖባዲ ሄለን እያንዳንዱ የሰደበች ሰው የተናገራት ሰው አይደለም። አንድ ሰው ስትመጣ ሄለንን የተናገራት አንድ ሰው አታመጣ። አንድ ሰው ነው ማወራ። እሷ ናት ሁሉንም የለከፈችው። ጉቶን ብታመጣው እሱ ነው የለከፈው። እንቁርቲን አምጣ እሷ ነው የምትለክፈው። የነካቸው ሰው የለም። ይመጣሉ፣ መቧጨቅ ይጀምራሉ፣ መቧጨር ይጀምራሉ፣ ያለ አቅማቸው ማለት ነው። ከዛ ተሽመድምነው ቁጭ የሚመጡት እነሱ ናቸው ሰው ጋር ደን ገስዋ። በተለይ እኔ ጋ የመጣ ሳይወድቅ አይሄድም። ምንም አማራጭ የለው። ሳላንደፋድፍ አልለቅም። እኔ ጃፒን እንወደዋለን። እውነቴን ነው የምላቸው። የፈለገ ብትሉት እኔ ለጃፒ ክብር አለ። ከእነ ምናምኑ ይመቸኛል። እኔ ጃፒ እነዚህ የሚጽፉት እኮ አይጎረብጡኝ። ምን አይሉ አንተ አይሞቃ አይበርድም። እኔ ጃፒ ዮኒ የሚያሳዝን ነገር ምን መሰለህ? አንተና እኔ ስንጣላ እኔና አንተንን የምንጣሉ አይደለ? ለአንተ ብለው ሰዎች እኔን ይቀጠቅጡኛል። እኔ አልወድም። ለእኔ ብለው አንተ ለዚህ ነው ብቻዬን የምራገጠው። ልንገርህ እኮ እኔ ብቻዬን ነው የምንቀሳቀሰው። ግን ምርጥ ያራዳ ልጅ እያላችሁ ጻፉ። ጃፒን አደራ ጻፉልኝ። ችግር የለውም ምንም አይበሉ። ግን ልንገርህ ከዛ በኋላ አሁን አንተ ትናንት ሰዎችን አስታረቅ። በሁለቱ ወገን ይዘው የተጣሉት ሰዎች እንዴት ብለው ይታረቁሽ? እሱን ነው የምልህ እኮ። ለዚህ ነው እኔ አሁን ለምሳሌ ሰው አስገብቼ ሌላ ሰው የማልረጋገጠው ለዛ ነው። ሲታረቁስ እነዛ ሰዎች ሲታረቁስ? ሀኒዬ ምንድን ነው ጃፒን ቢብሎሻል እንዴ? በጣም ጮሽበት ሀኒ የምትባየው። ችግር የለ፣ እኔ አስተያየት እቀበላለሁ። ምንድን ነው አላስወልዳለሽ ምናምን ነገር? ኧረ እኔ ጎበዝ ነኝ። ይመስለኛል በውስጥ የፎንቃ ጉዳይ ይመስለኛል። ሀኒ የምትባለው አልፎረሸችም እስካሁን። ሰው እኮ አንዴ ሰድቦ ይፎርሻል። ሀኒቾ ይውለድልሽ ፈለግሽው ስላልፈለገ ግራ ስለገባኝ ነው። ከቅድም ጀምሮ ተጽፏል። ትጨቀጭቀዋለች አልኩ። የተጀናጀናጁት ነገርማ አለች ሀኒ ከምትባለው ጋር የሆነ ነገር አላችሁ። አንዳንድ ሰዎች አሉ ልንገርህ፣ አንተም ታውቂያለህ የሆነ ነገር ላይ ሲመጣብህ መጥቶ ምናምን የሚሉ አሉ አይደለ? አሁን ለሰው ተደርቦ መጣላት የእውነት ነው የምላችሁ። መሀይምነትም ይመስለኛል ሲጀመር። መሀይምነት ማናችሁም እዚህ ጋር መጣችሁ የምትጽፉት ሰዎች አይደለም የምትጽፉት። እኔን ቀሚስ አልብሳችሁ የለጠፋችሁ ሰዎች አላችሁ አይደል? እኔም ለብሻለሁ። አንተ ብቻ አይደለም። ማን ያለበሰው? ቀሚስማ አዘንጠውናል። እኔ ሹባለን ግን እቀልዳለሁ። ሹባውላ ያረዳ ልጅ እንደዚህ ያያችሁና አቤት ፓራ አበደ እኛ አይሞቀን አይበርደን። ገብተው የከተማ ልጆች ነን። በኋላ እንደሚሉ ታውቃለህ። በቴሌግራም ይሰበሰቡና ግሩፕ ውስጥ አለውኝ እኔ በጣም ብዙ ግሩፕ ውስጥ አለውና በስሜ አያውቁኝም፣ በሌላ ነኝ። እኔ ከምጠላው ነገር ቴሌግራም አሉ። ግን ግሩፕ ውስጥ መስማት አለብህ የሚያወሩትን። ከዛ እንዴት አድርጌ እየለጠለጥኩ እኔ አሁን ልሰማ አሁን ቴሌግራም ገብቼ ምን አሉኝ ብዬ ልሰማ እኔ ማኛው እኔ ስሰማ አስዋል እኔ አሁን ልሰማ ቴሌግራም ላይ ዮኒ ማኛን ምንድን ነው የሚሉት ብዬ ልሰማ አሰብኩት ገና ለሚሉትን ልንገርህ ማኛው ሌላ ነገር የለም እኮ ይመጡና ሂዱና ፕሮፋይሉን አየሽው ይላል። እሱን ትነኪያለሽ። ከዛ በኋላ ይቺ 3 ነጣጥብ አለች አይደል? እሷን ንኪ። ከዛ ሪፖርት የሚላላ እሷን ተጫኛ።
እግዚአብሔር ነው እኔ ቁጭ ብዬ አብሬ እየተጫንኩ እስቲ እያልኩ እሰማለሁ እና ከዛ ይመጣና ደግሞ አየሹ ያን ቀሚስ አልበስሽ ረገጥኩት እንዴት አድርጌ እንዲያሸውት ይላታል። የገዛ ወገን እኮ ነው እንደዚህ የሚል ይህን ተጫጊው ይባባላል። መድኃኒዓለም አንተ እኔማ ስንት ነገር እኔ እሰማለሁ። ብቻ ደስ ይለኛል፣ ያዝናናኛል። አይ ግን አሁንም ልንገራችሁ፣ አሁን እውነቴን ነው የምልህ፣ የቤታየውም የጃኒም ቤተሰቦች ፍቱ። ደስ አይልምም አይጠቅምምም። መነጋገር ካለባቸው መረጋገጥ፣ ራሳቸውን ችለው ይረጋገጡ። አይ ቲንክ ቤታየው በራሷ ሙሉ ሰው ናት። ጃንዬ በራሷ ሙሉ ሰው ናት። መነጋገር ካለባቸው እነሱ ይነጋገሩ። ከስር ይሄ ሪከርደሮች ምናምን የምትባሉ ነገር ከዛ ገዚህ የምታሽቋልጡ በጣም ነው የምጠሉ፣ በጣም ነው የምደብሩ። አሽቋላጅ ዝንባም ናቸው፣ አትጠቅሙ። ሲሆን ፖዚቲቪቲ ቢኖረው ጥሩ። ምንም ጥቅም የለ። ምንም ባለጌ መረኖች ናቸው፣ የጎዳና ልጆች ናቸው እንጂ ብትችሉ ስለሷ ጥሩ ጥሩ ነገር መፖሰት ይቻላል እኮ። አሁን ቤታየው ነው የምትወዱ፣ ስለ ቤታየው መልካሙን ፖስቱላት፣ ወዳጆቿ ናቸው። ስለ ጃኒን የምትወዱ፣ ስለ ጃኒ ጥሩ ነገር ፖስቱ፣ አለቀ። ምን አጣላችሁ? እነሱ ሳይጣሉ ከስር ልክ የኢትዮጵያ ፖለቲከኞች ማለት እኮ ነው። እና አብይ አይጣሉም፣ እስር ያለው ያልቃል። ደብረ እነ ማን ነው ጌታቸው ምናምን አብረው ይተቃቀፋሉ፣ ሻይ ቡና ይላሉ። እስር ያለው ግን ይፋጃል። እንደዛ አይነት ነገር ነው ቲክታክ ላይ እያለን ያየ ነው። ቲክታክ ላይ የምናየው ምንድን ነው? ከስር ያሉት ኮልኮሌዎች ናቸው ሲረጋገጡ ፖስት እያደረጉ ሌላውን ሲሰድቡ፣ አንዱን ደግፈው አንዱን ሲያንቋሹ የምናየው እነሱ ናቸው። እና እንዴት ነው በተለይ የሰለጠነ ሀገር የሚኖሩም አሉ ሪከርደሮች፣ የሰለጠነ ዓለም ላይ በጣም ነው የሚያሳፍሩት። እግዚአብሔር ምስክሬ፣ በጣም የሰለጠነ ዓለም ላይ የኖሩ እንደዛ አይነት ድጋፍ ብለው ሲያሽቋብጡ ምን ሲሉ ስታይ ተራ ሰዎች እንደሆኑ አጋጣሚና አቃጣሪ እዛ ሀገር እንዳስገባቸው በዛ ማየት ትችላል። አይጠቅምም ነው ብላችሁ እና የምትወዱት ሰው ካለ ስለሱ ጥሩ የተናገረውን ፖስቱ። ቤታየው የምትወዷት ጥሩ ያለችውን ኮሜዲ ይሁን መልካም ነገር ይሁን ምናምን ፖስቱላት። ያ ነው የሚጠቅማት እንጂ እሷን ተደርባችሁ መስደቡ እሷን ነው የሚያሰድባት። ምንም በራሷ ተራገጠ የለ እንዴ? አጋዥ ሁኑኝ ብላለች እንዴ? መርገጥ አቅቷት? ጃኒም ከፈለገች መራገጥ ትችላለች። ስለዚህ ብዙዎቻችሁ ያንን የምታደርጉ በጣም ነው የሚያሳዝነው ብዬ ነው የማስበው። በእውነት ብዙ የሚያረጋግጡትም እነሱ። ሰው ታስታርቃለህ፣ አንተን ደግሞ እኛ እናስታርቃህ። ምናልባት እኔ ቁም ነገረኛ ላልሆን እችላለሁ፣ ግን ሌላ ሰው ልፈልግ መሰለኝ። ከማን ጋር? እኔ አሁን አንተና ቤታ ብትታረቁ ደስ ይለኛል። ታሪክ ሙድ እኮ ነው ያላችሁ። ስንለጣለጥ ነው የሚያምር። ቁም ነገር አይደለም። የሆነ ጊዜ ላይ ነው እኔና እሷ እንደራረጋለን። ስማ ልንገርህ፣ ዮኒ እንተኳኮሳለን። የሆነ ተለቅ ያሉ ሰዎች ቢመጡ አክብራቸው ኦኬ ብለህ ትሰማቸው ትችላለህ። እኔ ግን አይ ንቄ አይደለም። እኔ የደበረኝ ልንገርህ በግልጽ እኔን ስላለችኝ አይደለም። ወንድሜን ያለችው በሞተ ወንድሜ ላይ ያለችው ነገር ትክክል አይደለች፣ ብልግና ነው። የእሷን ቤተሰብ ነግቼ አላውቅም። የእሷን ቤተሰብ አንድም ቀን ተናግሬ አላውቅም። በቤተሰብ የሞተ ወንድምን እኛንን ገንዘብ አዋተን የቀበርንልህ ያለች ብልግናዋን ነው የጠላሁት። ያ በቃ ግን ሊታረም ይችላል። የሚታረም ነገር ነው። ገባ ገና ለገና አንድ አንበሳ እኔ የሰጠኋትን አንበሳ ስለመለሰች ያንን ብላ ተናገረች። ብልግና አይባልም። የፈለገ ስሜታዊ በሆን የእሷ ስንት ሰው ቤተሰቦቿን ሲሰድብ እኔ ቤተሰቦቿን ተናግሬ አላውቅም። እሷን ግን ረግጣታለሁ። ገብተዋል። እኔን መናገር ትችላለች፣ እማትለው የለም። በፊትም በደንብ እንረጋግጣል። ቆለጦ ትላለች፣ ፓስተር ቆለጦ ትላለች፣ እቴቴ ትላለች። አይሞቀኝ አይበርደኝ፣ መርገጥ ይችላል። ቤተሰብ ስኬትን ሌላላችሁበትን ቀን አስታውሳለሁ። ታውቃለህ፣ ዳወዝ ያ ነው እንጂ በሌላ
አንተ ቤት ገብተው እያወሩ በአጋጣሚ በእንደዚህ ስሜታዊ በመሆን የተነጋገራችሁት ንግግር ነው ወደ ሌላ መስመር የሰደዳችሁ። ስሜት እሷ መሀይም ናት እንዴ? ስሜትስ ቢሆን እኔን አትናገርም እንዴ? ከዛ በኋላ እንዴት በዛ ደረጃ ይኬዳል? ሰው እኮ ችግሩ ምንድን ነው? ይናገርና እንደ ቀልድ ያስበዋል። እንደ ቀልድ የሚታሰብ በህይወት ቢኖሩ ችግር የለብኝም ምንም አይደል። በህይወት የሌለን ሰው አትናገር። ከዛ በኋላ እኔ ለሆነ ነገር ነው የምፈልግ፣ ፈጣሪ ምስክሬ ነው የምልህ። እና ጥፋት አይደረግም። ግን ማኛው እኔ አንድ ነገር ልንገርህ፣ በሀዘን ሰዓት መታ ከጎን ሆናለች። ተጣልታችሁም አንተ ራስህ መስክረህ አመስግነሃል። አብሶሉትሊ መስክሬያለሁ። ያ ከዛ በኋላ እሷ የጠፋች ጊዜ እኔ ነኝ ያፈላለኳት። ጠይቅ፣ የት ነው የጠፋሽው? ምን ሆነሽ ነው? የሆነ ነገር አድርጋ ፕሮፋይል፣ የሚደብር ፕሮፋይል አድርጋ ጠይቅ። ዮኒ ማኛ አላፈላለገኝም አልጠየቀኝም ትበል። አደርጋለሁ። እንኳን እሷን አይደለም ጂጂ ተጣልተናል እኮ እኛው ለእኛው ነው የምንረጋገጠው። ሚኒሶታ መጣ እንትን ውስጥ አረ እየተተኮሰ ሞል ውስጥ ጂጂ እንትን አረ ታግታለች ሲባል በውስጥ አንቺ ሴትዮ ሰላም ነሽ? ምን ተፈጥሮ ነው ብዬ የመጀመሪያ ጠይቋት ገባ። በክፋት የማስብ ሰው አይደለሁም። ግን ዋይጋው ከኔ ታልፎ ሌላ ሰው ጋር ለምን ይኬዳል? ያልቆየ ትኩስ ሬሳ ላይ እንደዛ ይባላል እንዴ? ብልግና እኮ ነው ብሮ። ይባላል ወይ? ዩ ቴል ሚ። ብልግና እኮ የብልግና ጥግ እኮ ነው። ያ ነው የደበረኝ። ገባ? ይሄ አይባልም፣ አይደረግም። የእውነት ያዘነ ሰው እንደዛ አይልህም። የእውነት ከሆነ ሀዘን እንዴት እንደዛ ይባላል? የእውነት ሀዘን አዝነልኝ መጥተህ አጽናንተህኝ መልሰህ ደግሞ በእሷ ጉዳይ ተጣልተን ቢሆን ደስ ይለኛል። ለቬሮን ይቅርታ፣ ማን ነው የምትባለው? የእንትኗ ማን ነው የምትባለው? ጠይቃት። ከዋሸ ዮኒ ማኛ ዋሸ። ገብቼም ነው የጠየቀዋል። ማን የምትባል ኤርትራዊ ሞኒካ ነው የምትባል? ማን ነው ስሟ? ሞኒካ። ያ ሞኒካ። አዎ ሞኒካ ለምትባለው አግዛ እኮ ጓለች። ምን አግብቷት? ለሞኒካ አግዛ ነው እኔን የተናገረች። ጸበኛ አይደለን። እንዲያውም ከዛ በኋላ ጌሙላ ጀምረን ነበር እኔ እና እሷ። እግዚአብሔር ምስክሬ። ለዛች ሞርቶ ደላ እከክ ብላ እኮ ነው እኔን የተናገረች። ፈወት ዳወዘ እና ለዛ ነው ያየውና ነው እንደ የሚለው ኦኬ ተጀመረ። እኔ ታይም እየጠበቅኩ ይናውሚ ደግሞ እኔ ስረግጥ አስለቅሳለሁ። ያ ማኛው ግን አሁን ምን መሰለ፣ በቃ ሁለታችሁም መልካም ነገር አላችሁ። እኔ ባየሁት ገብቷል። እኔ ያየሁት አንተ ላይም ጥሩ ሰው ነህ። ስሜታዊ ሲያደርግ ሰው ልትናገር ይችላል። እኔ እንደምናገረው እኔ እንደራሴ ነው። እስቲ ዮኒ ማኛ ቤተሰቤን ተናገረ፣ ይሄን ነገሬን ተናገረ ትበልና እኔ ልትይ። ያ ግን አሁን እኔ አንዴ ላውራ። ይኸውልህ ዮኒ ምን መሰለ፣ ማንም ሰው ራሱን ስትናገረው እንደ ራስህ ሊመልስልህ ይችላል። ቤተሰብን ሲናገር ደግሞ እንደ ቤተሰብ ልትመልስ ትችላለህ። ሁላችንም ተናግረናል ሰውን። እኔ አሁን እንደ አንድ ግለሰብ እኔ እንደ ራሴ ሙድ ተሳድቤ ያውቃለሁ። በጣም ብዙ ሰው ተሳድቤ ያለው ሲነኩኝ ነው፣ ግን ሳይነኩኝ አልነካም። አንተንም ባየሁት ነገር መጥተው አንተን አታክ ያደረጉን ሰዎች እነሱን ያረክ መስሎ ሌላ ሰዎች ተቀይሞ እኔ አታክ ያደረገ ለነገርኩ እኮ ሌላ ሰዎች ጋር ሄደ ለራሳቸው ነው መልስ የምሰጠው። ያ ግን እንደዛ ደርሶ ያውቃል ነው የምልህ። ተው እና እሱን ግን ብዙ ነገር ስለሚደርስ በስሜት ተገፋፍቶ ሰው ብዙ ቦታ ደርሷልና ማናችንም አሁን እንደ ሀሳብ እኔን እንደው እንደ ታናሽ ወንድም ካከበርከኝ እድሜ ግን አይ ቲንክ ሳትበልጠኝ አትቀርም። አሁን ሳስበው ያ ሊሆን ይችላል። እኔ 34 ዓመቴ ነው አሁን እደርስብሃለሁ። 34 ማ
እኔ መታወቂያን ልክላለሁ ከፈለክ በውስጥ ያው ጀርመን ስገቡ እድሜ ያሳንሳችሁ የምትዘግቡት ነገር ድምፅ ራሱ 76 አይደል እንዴ? ምንድን ነው የምታወራው? በጀርመን ሌላ እድሜ ነው ያለኝ። ኢትዮጵያ ግን ያለውን የልደት ሰርተፍኬቴን ከፈለክ አሳያለሁ። እኔ ደውዬ አንተ ድምፅ ራሱ 9 መንግስት የበላ እኮ ነው። ይቀልዳል እንዴ? ድምፄን ኦፕራሲዮን አድርገው ነው ያበላሹብኝ። አንተ የምር ግን ድምፄ እንደዚህ እንትን የሆነው እኮ እንጥለን እንቁረጥ ብለው እዚህ ሀገር ማለት የዛሬ ዓመት እና እንደዛ እንጥሌን ቆርጠውብኝ እኮ ነው። ከእንጥል በፊት እንደዚህ አይደለም ድምፅ ላሰማ እንደ ሌላ ሚዲያ ላይ እንዴት እንደነበርኩ አሰማኝ እኮ። ኧረ እዚህማ ለህዝብማ አላሰማም። አስቧል። ይህን ድምፅ ከእንቅልፍ እንደተነሳ ህዝብ የሚያወራ እኮ ነው የሚመስለው። ከእንቅልፍ ብትነሳ ይህ ድምፅ ብታወራ ያ ይረብሻል እንዴ ዮኒ? አጓጓጓጓ የሚላለው አይ ድምፅ ሞንደል የሚል ድምፅ ነው ያለ። ግን ድምፅ ሙኒት ቂጥ የሙኒት ቻፓ በለው በቃ ያንተ ድምፅ ድምፅ ግድንግድ ነው ብሮ። እዚህ አሁን በጣም እኮ ብዙ የሚያውቁኝ ልጆች ከታች አሉ። የሰፈሬ ልጆች እኔ ማልደበቀው ለመሰለ በጣም የምታወቅ ሰው ነኝ። ምን ችግር አለው? ደበቅ ሰው ያወጣሃል። ምንም ለዛ ነው ሁሉ ነገር መደበቅ አይቻልም። ምን መሰለ ብዙ ጊዜ የሆነ ጊዜ ላይ በተለይ መጥፎ ነገር እያረክ ከሆነ ተደብቀ የወጣ ጊዜ ሰው ዘለዘለ በቃ። ወጥቶ የመጣውን መቀበል ጥሩ ነው ብዬ አስባለሁ። መዘልዘልን ከመጀመሪያው እየለመድከው ነው መሄድ ያለብህ። አሁን አንተ ልጅን አምጥተው እዚህ ጋር ቢረግጡብህ አይደንቅም? ከዚህ አሁን አይደንቀኝም። ለመሰለ መጀመሪያ አዲስ ነው አልነበረም። አሁን ነው ያ የተጀመረው እንጂ እንደዛ አይነት ሙድ አልነበረም። ልጅ ተነስቶ የሚሰደብበት ምናምን ዘመን ላይ አልነበረም። አንድ ቀን በጣም ያዘንኩት እናትህን ለጥፎ ሲሰርቡ ደነገጥኩኝ። እኔ ለመጀመሪያ ጊዜ እንዲያው በአማራ ፖለቲካ ነው የእኔ ልጆች የተሰደቡት። እኔ ደግሞ የተሰማኝ ምን መሰለ በዛ ጊዜ አሁን ስለቀረ አሁን እንደ ጨዋታ ነው የምናወራው። እግዚአብሔር በሚያውቀው የእኔ ጸቤ የነበረው ከህወሓት የትግራይ ልጆች ቤተሰቤን ቢፖስቱ ከኦሮሞ ፖለቲካ ጋር ጸበኛ ነበርኩኝ። በኦሮሞ ፖለቲካ ልጆችን ቢፖስቱ እናቴን ሚስቴን ምናምን ቢያደርጉ ምንም አይሰማኝም ነበር። የተደረገው ግን የእኔ ባልኩበት አገልኩት ጓባልኩበት በዛ ማህበረሰብ ሲሆን ሳይ ዋው ዲፕ ነው የሄድኩት። የሄድኩበትንም አላውቀውም። ምን ድረስ እንደሄድኩ አሁን ብትጠይቀኝ አላውቀውም። ዮኒ ማኛ ምን ብለሃል ብትለኝ አላውቀውም። እግዚአብሔር በሚያውቀው የዛኔ እኔ ዮኒ ለዛ እኮ ነው የምነግርህ። እኔ የማውቃቸው ልጆች ናቸው እንደዚያ ያደረጉት። ሲያደርጉ ገብቼ ተጣልቻለሁ። እኔ አላውቅህም፣ አንተም አታውቀኝም። ግን በጣም ነው የደነገጥኩት። እናት እንዴት ምን አድርጋ እናት ለምን ይህን በደንብ ያደረገው ደግሞ ማዕረግ ነበረ። አሁን ስቃዩን ለማንም ለሌላው አደፋፍሮ የእናቴን ፎቶ ያመጣው ማዕረግ ይባላል። ለነ ጆከር ለሌሎቹም የሰጠው ማዕረግ ነው። ይኸው ዛሬ እግዚአብሔር በሚያሳየው ስቃዩን እየበላል። መልካም ብለህ ተመኝ። ማኛው ክፉ ለሚያደርግባችሁ መልካም ተመኙ ነው የሚለው። አልመኝም፣ በአናቱ ይተካ። አልመኝም በፍጹም። እኔ የፈለግከው መጽሐፍ ቅዱስ አይደለም የፈለግከውን ዜና አልመኝም። ምክንያቱም እግዚአብሔር ለሰይጣን ጥሩ ነገር ተመኝቶለት አያውቅም። አልወሻቸ አሽቃባጭ አስመሳል ያምጣ ባይብል ኢየሱስ ክርስቶስ እንደዛ ስላለን መጽሐፍ ቅዱስ ያምጣና እግዚአብሔር ለሰይጣን ጥሩ ተመኝቷል ወይ አምጣ፣ እናወራለን። እግዚአብሔር ያልተመኘውን ዮኒ ማኛ ለጠላቱ ጥሩ ነገር አይመኝም። ተቃጥሎ እንዲሞት ነው የምመኘው። ዳስ ወራዱ አልዋሽማ። ለጠላት ጥሩ ይቅደመው ምናምን ምናምን እኔ ሲቃጠል ባይው ጥሩ ቤንዚን እሳቱን እፍፍልለታለሁ። ቦግ ቦግ አለቀ።
እላይ ቤት ሄጄ ብጠየቅ እግዚአብሔርን የምጠይቀው እንዴ ሰይጣንን ለምን ይቅር ብለው እኛም አንታረቅም ነበር ብዬ ነው የምጠይቀው። ቢጠይቀኝ እግዚአብሔር ምስክር ለምን ሰይጣንን ይቅር አላልከውም እኛ እናም ሰላም አናገኝም ብዬ ነው የምጠይቀው። ብጠየቅ ለምን የተጣሉን ጥሩ ተመኘ ባይል ቢልና ቢጠይቀኝ ይህን ነው የምለው። ለምን አንተ አላረቀው? አለቀ። ለምን አንተ መልስልኝ። ትንሽ ታነብ የለ አንሰማኝ። ያ እኔ አሁን ካነበብኩት ምን መሰለ፣ ዲያብሎስን ለምን ይቅር ብሎ ሰላም አልፈጠረም እግዚአብሔር? እሺ አሁን እኔ ልንገራ እንደዛ ስትለኝ ማለት ነው ዘላለም አይደል እንደረገመው። እኔ ግን እላችኋለሁ በኢየሱስ ክርስቶስ ታረቅን እኮ ከሴጣን ጋር አልታረቅንም። ይቅር ብሎናል አይደለ? ከሴጣን ጋር ሴጣን ክርስቶስን ፈትኖታል። ታረቁ እንዴ? እዛው ጋር እንታረቅ ለምን አይባባሉ ነበረ? ከክርስቶስ ጋር ሴጣን መጣ። ሴጣን ማንም ፈተነ? ክርስቶስን ፈተነው። እዛው ጋር ነው። በቃ አብሽር፣ የተጣላውን እናርመው፣ እንታጸባለን፣ እዚሁ ጋር እንጨርሰዋለን። አለቀ። ስለዚህ ቤተሰብ ጋር ለሚሄድ ግን በፈለጋችሁት በበረኪና በምን አማራጭ ነው የምሰጣችሁ። ታነቁ። አልሰማችሁ እና ኤለን ነጭ ቅማል እንደው በረኪና አጠገብሽ ካለ ፕሊስ ጥሩ ነው፣ ይገላግልሻል። ጥሩ በረኪና ጠጭ። እንደዚህ አይነት ሰዎች ሞትም ቢናቸው አይሞቱም። እንደዚህ አይነት ሰዎች አይሞቱም። ያንን ነው የምለው። ሰው ሰሞኑን እርግጫ ተጀምሯል። የጃኒና የቤታ ደጋፊዎች ሩዋንዳ እያደረጉት ሩዋንዳ እያደረጉት ተግባባል። ሩዋንዳ እያደረጉት እና እያየው ስለሆነ ምንም የሚያጣላ ነገር አለ የለም። የሚያጣላ ነገር የለም። እንደው አጀንዳ ሰሞኑን ስለጠፋ ጃኒና ቤታዮን ለማጣላት ይመስለኛል እየተጀመረ። ምክንያቱም አጀንዳ አልቋል ሶሻል ሚዲያ ላይ እና ጃኒና ቤታዮን ለማፋጨት በጣም ቲሞች ተደራጅተዋል። ቲሞች የቤታዮም ደጋፊዎች ይረግጣሉ፣ የጃኒም ቤተሰቦች ይረግጣሉ። በጅምላ በችርቻሮም ይረጋገጣሉና እያሳቀኝ ነው። አንዳንዴ ማስተዋል የሚባል ሰው በራሱ ቢመራ እንዴት ደስ ይለኛል። ቤታዮ ትልቅ ጌም አልነበረም። ልጁ እንጫወታላት እስከማውቀው መረጃን የደረሰኝ ነገር እንጫወታላት እሺ ብላው ነበረ። ይሄ የቀጠሮ ወር ምናምን ተዘጋጅቶ አልነበረም። አይ ቲንክ በሁለት ቀን ውስጥ ይመስለኛል የሆነ ጊፍት የሚሰጠኝ ሰው አለ ጌም አጫውችኝ ይላታል። እሺ አለች። ግን ስታስበው የክብር ጉዳይ ነው። ጠላቶቿን ረስታለች በዛ ሰዓት ይመስለኛል። ቤታዮ ብትሸነፍ ብዙ ጠላት እንደሚረግጣት እርግጠኛ ነኝ። አላሰበችውም በዛ ሰዓት። አይ ቲንክ ከቅንነት ይመስለኛል እሺ ትላለች። ከዛ ስታስበው ነገሩን ለካ እዚህም ቤት እሳት አለ። ተግባብተናል። ከቅንነት ነው ቤታዮ። የፈለገ ጸብ ቢኖረን ሀቅ ነው። ሀቅን እኔ ብትገሉኝ አልበላም የማንንም ሀቅ። ስለዚህ ምንድን ነው ከዛ ምን አደረገች ስታየው ይሄ ነገር ያስወቅጧታል። ትወቀጣለች፣ ትሰደብበታለች፣ ትዋረድበታለች ብትሸነፍ። ተግባባን። አልተዘጋጀችም። እሱ ጊፍተር አለኝ ብሎ ነው የመጣው። እሷ ደግሞ ከቅንነት ኦኬ እንጫወታለን አይነት ነገር ነው። ሰው ያንን ነገር በሲሪየስ ወሰደው። ናው የቀጠሮ ጌም አስመስለው ጨዋታውን መጫወት ፈለጉ። ልጁ ያንን ፈለገ፣ ዮናታን ማለት ነው። ዮናታን ያንን ፈልጎ ከች ሲል በቀጠሮ ቀን ቤታዮ ደግሞ አይ ይብራብኝ ነገር ብላ አላሻለች ማለት ነው። እኔም በሆን የማረገው ነው። ተግባባን።
እኔም ብሆን ማናችንም ብንሆን እንግዲህ ቆም ብሎ የሚያስብ ሰው ሶሻል ሚዲያ ላይ ትልቅ ለራሱ ቦታ የሚሰጥ ሰው ስለሰጠው ስላልሰጠው አይደለም የሚሰጥ ሰው ቆም ብሎ ያስባል። ይሄ ነገር ወደ ሌላ ይቀየራል። ስለዚህ ምን ይደረጋል? የቀጠሮ ቀኑ አይ ስትል ጃኒ ደግሞ ልጁ ጠራት፣ ነይና ተጫወቺ ከኔ ጋር አሏት። ጃኒ ተጫወተች። ልጁ እንዳለውም የቀጠረው ያ ሰው በደንብ አድርጎ ሰጠው። ጃኒን አሸነፈ። ይሄ ነው የተፈጠረው ነገር። ጃኒም ምንም በክፉ አልተናገረችም፣ ምን አላለችም። ጥሩ ነው ያጫወታችሁኝ፣ የቀጠሮ አይደለም ዝም ብዬ መጥቼ ነው የተጫወትኩት አለች። አለቀ አይደለ? ይሄ ነው የተፈጠረው። ስለዚህ ማንም እዚህ ቦታ ላይ የተሳሳተ የለም። ማንም ጃኒም ስተት አልሰራችም፣ ቤታዩም ስተት አልሰራችም። ዮናታን የሚባለው ደግሞ ከዚህ በፊት የቀጠሮ ጌም ተጫውቶ አያውቅም። እስከማየው ድረስ አላውቅም፣ ሲጫወት አይቼው አላውቅም። ስለዚህ የጃኒ ቤተሰብም የቤታዩ ቤተሰብም የምትረጋገጡበት ምክንያት አልገባኝም ጨርሶ። የጃኒም ቤተሰቦች የቤታዩም ቤተሰቦች ውደዷቸው፣ ችግር የለው። ምንድን ነው የሚያረጋግጣችሁ? ምንም አልተፈጠረም። ብትችሉ ማስታረቅ ነው። እነዚህን ሰዎች ከተጣሉም አብረው ጌም የሚጫወቱ ልጆች ናቸው። እስከ ቅርብ ጊዜ አይቻለሁ አብረው ጌም ሲጫወቱ። ለምንድን ነው አጀንዳ ሲጠፋ እየመጣችሁ ሰው ለማባላት የምትሄዱት? ከዛ ደጋፊዋንም ትላላችሁ። የምትወዷት ከሆነ እኮ በመሳደብ ሰው እሷን ማስከበር ነው ያላችሁ። በምን ጥሩ ነገር ስለሷ በማውራት ሌላውን በመስደብ አይደለም። እኔ አሁን ለምሳሌ ስደቡልኝ የምለው አንድ ሰው የለም። ዲስ ኖቦዲ ለእኔ አግዛችሁ ይሄን ሰው ተናገሩ አልልም። ሞቴን እመርጣለሁ። እኔ በተጣላሁት ምን አባቱ ነው ሌላው የሚያሽቃብጠው? ምን አግብቶት ስለ እኔ ብሎ የሚያሽቃብጥልኝ አልፈልግም። እኔ አሽቃባጭ አልፈልግም። ለምንድን ነው የምትጣሉት? ብትችሉ ማስታረቅ ብትችሉ የዛን ሰው የምትወዱትን ሰው ጥሩ ነገር። ጃኒ ምንም አላለችም፣ ቤታየው ምንም አላለችም፣ አይተናል። ሁለቱም ምንም አላሉ። ከስር ግን አሉ ከስር ብዙ ነገር የሚሳደቡ በጣም ያስጠላል። እና እነሱ ባልተነጋገሩት እናንተ የምታረጉት ነገር አለ። ቤታ ሰድባታለች፣ ማስረጃ ላኩልኝ። ማስረጃ ላኩልኝ። ቤታየው ከተሳደበች ስቶሪ ላይ ነው ጦርነቱ። ወይ መድኃኒዓለም ጃፒ ያለበት እንደዚህ ጉዳይ ላይ ጃፒ ያለ። እሺ